ለቻት ጂፒቲ አንድ ቻሌንጅ ሰጠሁት። ቻሌንጁም $100 ወደ ብዙ ገንዘብ የሚቀይርልኝ አንድ ትሬዲንግ ስትራቴጂ እንዲሰራልኝ ያዘዝኩት። እናም ውጤቱ ከጠበቁት በላይ ነበር። ይህንንም ሳደርግ ስትራቴጂ ያልመረጥኩ ሙሉ ለሙሉ በኤአይ አማካኝነት ነው። እና ቻትም ፕሮፌሽናል ትሬንድ ፑልባክ ሲስተም የተባለ ስትራቴጂ ሰጠኝ። ስትራቴጂውን በአንድ ሀሳብ ላይ መሰረት ያደረገ ነበር። ሀሳቡም ትሬንድ ፎሎ ማድረግ እና መጠበቅ። እውነት ግን ይህ ሀሳብ ይሰራል? አብረን እንየው። በመጀመሪያም ቻት ማርኬት ያስመርጠናል። እናም ለዚህ ቪዲዮ ሁለት ማርኬቶችን አዘጋጅቻለሁ፣ XAUSD እና GBUSD። ከዛም ቻት በ4 አወር እና በ15 ሚኒት ታይም ፍሬም ትሬድ እንዳደርግ፣ ቀጥሎም በቻርቲ ላይ የ50 እና የ200 ኤክስፖኔንሻል ሙቪንግ አቨሬጅ ኢንዲኬተር እንዲጨምር አዘዘ። እናም ስትራቴጂው ምን መሰላችሁ? ልክ ማርኬቱ በ4 አወር ቡሊሽ እና ፕራይሱ ከ200 ኤክስፖኔንሻል ሙቪንግ አቨሬጅ በላይ ሆኖ እና የ50 ኤክስፖኔንሻል ሙቪንግ አቨሬጅ ላይን ከ200 በላይ ከሆነ በ15 ሚኒት ታይም ፍሬም ሬዚስታንስ ላይ ባይ እንዲል እና ደግሞ ማርኬቱ የዚህ ተቃራኒ ከሆነ ደግሞ ሴል እንድል ነው ቻት ያዘዘኝ። ግን ደግሞ ራሱ ቻት ይህንን ስትራቴጂ በ100 ትሬዶች ላይ ባክቴስት እንዳደረገው ነግሮኛል። ስለዚህ ለዚህ ስትራቴጂ የፌብሩዋሪ 12 የ2025 የXAUSD ማርኬት አዘጋጅቻለሁ። መጀመሪያ በ4 አወር ላይ ማርኬቱ አፕ ትሬንድ ላይና ኢንዲኬተራችን ከፕራይሱ በታች ላይ ነው። ስለዚህ በ15 ሚኒት ሰፖርት ላይ ባይ ሴትአፕ እንገባለን። እናም ሰርቷል። እሺ አሁን ደግሞ ወደ ሁለተኛው ማርኬት እንሂድ። እዚህ ላይ ደግሞ ማርኬቱ ዳውን ትሬንድ ላይ ነው እና ኢንዲኬተራችን ደግሞ ከፕራይሱ በላይ ነው። ስለዚህ በ15 ሚኒት ታይም ፍሬም ላይ ሴል ሴትአፕ እንገባለን ማለት ነው። እናም እንዳያችሁት አልሰራም። ግን የትኛውም ስትራቴጂ በአንድ ትሬድ አይለካም።